እኔ እኮ ከቤት ሳልወጣ ያደኩ ልጅ ነኝ። የጫት እያመነገ ይላል የጫት እያመነገ ትንባውን እየጠጣ ምናምን ምንም እኮ ማላቅ የቤት ልጅ እኮ ስማ የናዝሬት ልጆች አሁን ሊነግሩ ይችላሉ። አስተዳደጌ እኔ ተለይ ውጪ በር ከፍቼ እንደወጣ አይፈቀድልኝም። በር ከፍቶ ማየት አይቻልም። ወሬ ማየት ወጥቶ ውጪ ሰው ናፍቆን እንደዚህ ባጥር ላይ ያያየው ነው ያደኩት ከግቢ ሳልወጣ። እዛ ግቢ ያሉት ትምህርት ቤት ስንሄድ አንዳንዴ እድር መክፈል ወይ ምናምን በሚል ሰበብ ሱቅ እንኳን ለመሄድ አይፈቀድልኝም። ጥበቃ ምናምን ነው የሚሄደው ሱቅ እንኳን። ግን የሆነ የሚሰጥ ስዕል አለ። አሁን ልጆች ሲመጡ ደግሞ ራሴ ያመነታው ነበር። ዶክተር ሰላም ግድ የለህም ቤቢ ሌላ ነው እንትን የሚያደርገው እንደዚህ እስቲ ቆይ ላስብበት። ለያውም አምባሳደር ሆኜ እንደሰ እስማኤል አምባሳደር ነኝ ነው። ከዛ በኋላ ልጆቼ ደግሞ አባባ ለምንድን ነው ያንተ ጥርስ ብቻ እንደዚህ ሆነው? ግን ማርካን አለች ማርካ አባባ ለምንድን ነው ያንተ ጥርስ? አይ ማርኩዬ የናዝሬት ልጅ ነኝ። ናዝሬት እንደዚህ የናዝሬት ልጆች አሁን ነው እንጂ እንትን ያለው የድሮቹ እንደዚህ። ማሪዛ ደግሞ ተወልዳ እሷም ከፍ ስትል ይሄንን ጥያቄ ጠየቀች። አባባ ለምንድን ነው ያንተ ጥርስ ግን እንደዚህ? እንደገና ካራክተርም ላይ ስትጫወት ስታይ ትንሽ አለው። እኔ አሁን ደስ ይለኛል መንገድ ላይ ሳይ ምናምን የናዝሬት ልጆች ሳይ ደስ ይለኛል። የራሴንም ወደዋለሁ የበፊቱን። ግን እስቲ ደግሞ በዚህኛው ደግሞ ለምን እንትን አልለውም? ለምን ነጭ አላስደርገውም? ምን ችግር አለው? አይ ከጥርሱ ለውጥ በኋላ ግን ፈገግታ ጨምራል። አረ እንዴ እስካሁን እስቲ ፈገግ አይ ፈገግ ማለት እኮ ጠምጄ ነው እኮ አንተ። ጥርሱ ሲቀየር ስንታረቅ እኩል ሆነ ፈገግ እያለ ይፈልጋል ላይ ሰርሽና አንተ ኖቤል ብለህ ፈገግ የምትልበትን ፓርት ላሳየህ ነው። ደስ ይለኛል። የኖቤልን እናት እንደተዋወቅኳት ዘካሪያስ እና ፕሮፌሰር እኔንም እኮ አሁን እንደዛ ነበር ያሉኝ። ምልክቱማ በሽታውማ አሁን እዚህ ላይ ያ የበፊቱ ጥርስ ነበር። እውነት ነው። እና ብዙ ሰዎች ልክ ገና እንደዚህ ስትል አብሮ ነበር ፈገግ የሚሉት። ቅድም እንዳልከው ነው። ለሁሉም ሰው ሄደ ማስረዳት ሊከብድ ይችላል። ለምሳሌ አሁን በጣም ጨዋ ሆኖ ፊቱ ላይ ሰንበር ምናምን ያለው ሰው ሊኖር ይችላል። መሬ ሊመስል ይችላል። አሁን ያ ሰውዬ ለሌላው ሰው ተደባዳቢ ሊመስል እሱ እኮ ወድቆ ነው። ይሄን በጣም አስቸጋሪ ነው። በጣም ደግሞ